ይህንን ቪዲዮ ስመለከት እጅግ በጣም ስለተማርኩበት ለእናንተም ላካፍላችሁ ብዬ ነው። እዩት እስቲ። ከ666 መንፈስ የአምልኮት ስርዓት ጋር የተያያዘ ህይወት ውስጥ ይህን ድርጊት እንዲፈጽም የሄደበትን ርቀትና ዛሬና ትላንትና የወንድማችንን የህይወት ሂደቶች የምንመለከታቸው ይሆናል ማለት ነው። እጅግ በጣም አስተማሪ የሆነ ፕሮግራም ነው ዛሬ ያዝነው። አብራችሁን እንድትሆኑ እንጋብዛለን። ይህን ቪዲዮ ላይ የምታዩት ወንድማችን ዛሬ በአካል አብረን ቆይታ እናደርጋለን። ሰላም ብያለሁ ወንድማችን። ሰላም ጤና ይስጥልኝ። ስምን ከመተዋወቅን ጀምር ማን እንበል? እሺ እኔ ተሾመ ብርሃኑ እባላለሁ። ሰራለሁ እንደዛ ያያለኩኝ ግን ህይወት ምንም ፈቀቅ ሊል አልቻለም። ተሻለ ብንሆን የሚል ሀሳብ መጣና እኔ ምን አሰብኩኝ፣ ይሄንን የኦንላይን ስራ ቼክ አድርግ ነበር። እኔ ያው ቴሌግራም ላይ አንዳንድ ነገር ላይ ሞክራለሁ፣ ዝም ብዬ ሞክር። ፌስቡክ ላይ ኦንላይን ስራ ብሎ አገኘሁትና ስልክ ስለለጠፉ ያንን ስልክ ስደውል አገኘሁት። ሳገኘው የት ነው ያለው እንዲ ስለው በቃ ወደ አዲስ አበባ እና ብር አለው ጥሩ ብር ያመጣሉ የሆነ እንትን እናደርጋለን የሚል ሀሳብ ሲሰጠኝ እንደዛ ሲለኝ እሺ እውቀቱ የለኝም የዛን ያህል ግን ብቻ ነው ብር ማግኘት ነው ፈልገው ሰርቼ እዚህ ጋር እየታገልኩኝ ነው። ምንም ነገሮች እየሆኑ አይደለም ግን በቀላሉ በዚህ መልኩ መገኘት የሚችል ከሆነ ዲል ባረግ ችግር የለውም። ከዛን እሺ ብዬ በቃ እንደዛ ከሆነ ብዬ ጊዜ ሰጠኝ። አዲስ አበባ ገባችሁ? መልካም። አዲስ አበባ ገባችሁ። የደወሉልክን አካላትን አገኘሃቸው? ደረስኩኝ ብዬ ደወልኩላቸውና እዛን እና አሉኝ። እኔ ከክሊንቶ ሄድኩኝ። ሄጄ ያገኘዋቸው አወሩኝ። ሁለት ናቸው ቁጭ ብለው አወሩኝ። ከዛን ሴልስ ነገር ነው የሚሰራው፣ ምንም የከብድ ነገር የለም። ይሄንን ፋይል ታስገባለህ፣ ከዛ በላይ 300,000 ብር ወደ አንተ ገቢ ይሆናል በአጭር ጊዜ ውስጥ፣ በወር ውስጥ የዚህን አልታገኛለህ የሚል ያንን ሲነግሩኝ ቁጭ ብዬ ይሄንን ስራ ምሰራ ከሆነ ሲምፕል ነው ለኔ። ምክንያቱም ተቀበልኩት። ቴሌግራም ላይ ነገር ጽፈ አንብበህ ላክልን እንደውልልሃለን ነው ስልኬን ሰጡኝ። ወዲያው ምንም በታማኝነት ሰጡኝ። በዚህ ሰዓት ላይ ለኔ ይናፍቀኝ አይደለም ያብር እኔ 100 ብር ይናፍቀኝ ሰዓት ነው። ለምን ልጆች አሉ እዚህ ጋር ሰርቼ ለነሱ ነው ይሙነት ይሄ ነው የኔ ኑሮ የዛን ሰዓትና ሰርቼ ቪዲዮ ላኩኝ። ቼክ አድርገው ብር የለክም አይደል? በቃ ይሄን ነገር መላክ ምንም ኢዚ ይዛኔል ከባድ ነገር አይደለም፣ ምንም ችግር የለውም ብለው በሳምንት ውስጥ 300,000 ብር ወዲያው ላኩልኝ። ደረሰኝ። ደስ ብሎኝ ወደ ቤት ሄድኩት። ደስ ብሎኝ ገብቼ ራሱ እሷን ሰርፕራይዝ ነው ያደረኩት። በቃ በጣም አሪፍ ነገር እንደዚህ ደስ አለኝ። ትልቅ ስጦታ ነው ለሰው ልጅ አይደለ? ብዙ ነገሮች ይለቀቃሉ አየሁኝ። በዚህ መልኩ እኔ አሁን ባደረኩት ነገር ብዙ ነገር እንደሚለቀቁ አየሁኝ። አሁን ላይ 500,000 ብር ተረዳክ? እኔ ይሄ ነገር ይኖራል ብዬ ጭራሽ ጭንቅላቴ ላይ እንደነገር ደስ እያለኝ ነው ልጄን ማሳደገው በአሁን ሰዓት እውነት ለመናገርና ተቀላቀልኩኝ። ቤተሰብ ሆኛለሁ። እነሱም ፑሽ አድርገውኛል፣ ያበረታቱኛል ባለው ነገር ላይና እነሱም ስለሚያግዙኝ በቃ አሁን ነው እየኖርኩ ያለሁት። እስካሁን እየኖርኩ እስካልሆነ ድረስ ነው እየገባኝ ያለውና ህዝብን ለማሳወቅ ለማስተማር በጣም ጥረት እያደረኩኝ ነው። ለምን እኔ ትላንትና አድጌ የመጣሁበትን ነገር